ኦኬ። ሀብታሙ አያሌው ነኝ። እንግዲህ ከብዙ መከራና ከብዙ ውጣ ውረድ በኋላ እዚህ ዋሽንግተን ዲሲ አሜሪካ መጥቻለሁ። ብዙ ከኔ ጋር ስትጨንቁ የነበራችሁ አገር ቤት እያለሁኝ ሕክምና ባላገኘሁበት ጊዜ የኔን መከራ ተካፍላችሁ አሁን ወደ ደረስኩበት ወደ መጣሁበትም እንድመጣ በርካታ ጥረት ላደረጋችሁ ከኔ ጋር አብራችሁ ለተጨነቃችሁ በመላው ዓለም ላላችሁ ኢትዮጵያውያን ከልብ አመሰግናለሁ። እንግዲህ አሁን በዚህ አጭር ጊዜ ውስጥ ሕክምና አደርጋለሁኝ። ሕክምና የተሳካ እንዲሆን በያላችሁበት ሁላችሁም በጸሎት በምትችሉት ድጋፋችሁን እንድትቀጥሉ በዚሁ አጋጣሚ ጠይቃለሁኝ። ሕክምናዬ ተስፋ አደርጋለሁ በተሳካ ሁኔታ ይጠናቀቃል። ከዚያ በኋላ ተመልሼ ከእናንተ ጋር በተለያዩ ሚዲያዎች እንደምገናኝ ሀሳቤንም እንደማካፍል ከወዲሁ ልገልጽላችሁ ፈልጋለሁ። ለአጭር ጊዜ ሕክምናዬን እስከምጨርስ ድረስ እዚህ ከደረስኩ በኋላ የት ነው ያለው የሚል ጥያቄዎች፣ የተለያዩ ነገሮች ለምታነሱ ሕክምና ላይ መሆኔን ብቻ አስባችሁ ሕክምናዬ የተሳካ እንዲሆን ልትጸልዩ ሁላችሁም ጠይቃለሁ። አመሰግናለሁ።